አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰብ እንዴት ናችሁ? እንዴት ከረማችሁ? ከኔ ጋር አለው አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም። ረመዳን እንዴት ይዟችኋል? የረመዳን ስራ እንዴት እየሄደላችሁ ነው? ከኔ ጋር አሪፍ ነው አልሐምዱሊላህ፣ ምንም አይልም። ዛሬ እንግዲህ ያው የረመዳን አቅረጥ መቼም ተረትቦ ተጨርሷል። ረመዳን ግማሽ አድርሰናል። ያው እኔም የረተብኩትን ላሳያችሁ እስኪ። የዛ ጋር ሲርፊን ቶብ አሲር ብርቱካን ሁሉም አለ ድርድሬ ጨርሻለሁ ማለት ነው ረትቤ። እናማ በዚህ መልኩ ያው እንደዚህ ይሄን ይመስላል እንግዲህ በሰላም በልተን ጠጥተን የምንጨርሰው ያደርገን። ብላ አፊያ ሽሩብ አፊያ በሉ ማለት ነው። ይሄው እንደዚህ ይመስላል። ይሄ የምታዩት ካርቱን ለኔ ስጦታ ተሰጥቼ ነው ማለት ነው። ያው የረመዳን ሀዲያ ነው። አቤት ላሉ ጓደኞችሽ ቤት ለሚጦሙ ስጫቸው፣ ይምጡና ሰዋክ ልከው ይሰዱ ተብዬ ሰዋክ እየመጣ ነው። ሰዋክ አናግሬ ማለት ነው። እና ይሄ በካርቶን የምታዩት 2 ካርቶን ታምር ነው። 4 ካርቶን ገዙ፣ 2ቱን ለኔ ሰጡኝ ማለት ነው። ሰደቃ ብለው አቤት ላሉ ጓደኞቼ ልልክላቸው ነው ማለት ነው። ይህንኛው ደግሞ አቅራጫለሁ ብዙ ነገር ነው። የሾርባ እህል እንደዚሁም ስኳር፣ በቃ ሩዝ። በነገራችን ላይ ምልህ አልቀራቸውም እነሱ ማለት ነው። ያወጫው ማለት ነው ሲያደርጉ በቃ ሁሉንም አስፈላጊ ቅመም፣ ባህራት እንትን ያኔ ልብቱን ለምን ልበላችሁ፣ ያው አስፈላጊ ከተባለው ነገር ቪንቶ ከየሁሉም አይነት አንዳንድ አድርገውበታል ማለት ነው። እና ለኔም ደግሞ ያው ስጦታ ተሰጥቻለሁ። ልጅቱ ደግሞ ለኔ ሱቅ ሄዳ ነበርና ትልቅ ስጦታ ገዝታ ሰርፕራይዝ አደረገችኝ። በነገራችን ላይ አስሬ ልጅ ናት፣ እናት የላትም። እና ያው እንደ መዳም የሚያያት እሷ ነው፣ ወጣት ልጅ ናት። እሷ ናት ስጦታ የገዛችልኝ። በነገራችን ላይ ያው በጣም ነው የምትወደኝ። ብዙም አልቆየሁባቸውም እንግዲህ ያው 10 ወር 9 ወር ከነሱ ጋር ማለት ነው። እና የረመዳን ስጦታ ነው ብላ ሰጠችኝ። ልጅቱንም መርቁልኝ፣ ደህናውን ባላለ ያምጣልሽ በሏት። ያው እነሱ ጋር ባል አስፈላጊ ነው፣ በዱዓ ነው የሚመጣው። እና ሰውዬ መልካምነቱን ደግሞ በኮሜንት በላይክ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ያልሆናችሁ ቤተሰቡ ነው። እንደዚሁም ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉ። እንደዚሁም በኮሜንት ደግሞ የሰውየውን መልካምነት አስተያየታችሁ እንድትገልጹለት ፈልጋለሁኝ። ብዙ አረቦች አሉ አይደለ? የራሳችንን ደሞዝ እንኳን በአግባቡ የማይሰጡ ማለት ነው። አይደለም እንደዚህ ትርፍ ለጓደኛ ሰደቃ ምናምን አጅር ፍለጋ ሊሰጡና የራሳችንን ደሞዝ ለራሱ ስጡና አትስጡን ብለን ተጨቃጭቀን ነው የምንሰጠው። ብዙ ቦታ አጋጥሞኛል እንደዚህ በየሰዓት ይሰጡኛል። በእርግጥ ያው እንደዚህ በእውቀቱ የማይሰጡ አረቦች ብዙ አይቻለሁ ማለት ነው። በቃ ቡክራ እያሉ እንደዚሁ ቀኑን ያጋፍቷል። ችግር አይደርስም። እኔ ግን ዛሬ ወሬ ሞልቻለሁ ካልኩኝ ዛሬ ብሬ በእጄ ይደርሰኛል። አንደኛ ነገር ይኸው እንደዚህ ሰደቃ ይሰጣሉ፣ ስጦታ ምናምን። በቃ አረቦች ያኔ ጥሩ ሰው ናቸው። እና ሽማግሌን መረቁልኝ። አላህ ይጠወር ዑምረህ በሉት። እንግዲህ ደግሞ አጅሩንም ይስጠው፣ ዱዓ አድርጉለት ማለት ነው። እና እኛም ደግሞ እንግዲህ ያው የራሳችን የምንለው የራሳችን ስራ የራሳችንን ህይወት በራሳችን ቢዝነስ ሰርተን የምንቀየራለን አድርገን እኛንም የሰው ቤት እንጀራ በቃ ይበለን። እኛም ኖሮን እንደዚህ የምንሰድቅ ያድርገን። የረፍት እንጀራ ይስጠን፣ የልፋት እንጀራ በቃ ብሎ የረፍት እንጀራ ይስጠን። በሰው ሀገር ላይ መንከራተት ይብቃ ይበለን። በአረብ ሀገር የምትገኙ እህት ወንድሞቼ ሁላችሁም ኢትዮጵያውያን አላህ ተችግር አውጥቶ የራሳችንን ኑሮና የራሳችንን ህይወት የተደላደለ ኑሮ ያላህ ይወፍቀን፣ አሚን በሉ። በሰው ሀገር ላይ መቼም ያው መኖር ወዶና ፈቅዶ የሚሰራ የለም። ያው ወደን ፈቅደን ቢሆንም የምንሰራው መሰደድን ፈልገን አይደለም። ማጣት ወይም ደግሞ የተሻለ ኑሮ ለመኖር ሰርተን ለመቀየር እስከመጣን ድረስ ነው በሰው ሀገር የምንኖረው እንጂ ሰው ሀገር ይዘው ነው። ማን እንደ ኢትዮጵያ ሀገራችንን አላህ ሰላም ያደርግልን፣ ፍቅሩን ይመልስልን፣ አንድነትን መተዛዘንን ይስጠን። የኢትዮጵያ የድሮ ኢትዮጵያችን ትመለስና እኛም በሀገራችን እንደነሱ መዳም ሆነን የምንኖርበትን ቀን አላህ ያምጣልን፣ አሚን በሉ። የረመዳን ዱዓ ነው አይናቅም ማለት ነው። እና መላችኋለሁኝ እንግዲህ እንደዛ ነው። ሰውዬ መርቁልኝ። ረመዳን ከእናንተ
እንዴት ነው ታዲያ? አሁን ያው ራብና ዋጥም የለውም። የዘንድሮ ረመዳንማ በጣም ቀላል ነው ብዬ አስባለሁኝ። እና ምዶች እንግዲህ ይህንን ይመስላል። አበረታቱኝ። የእናንተ ግዳፍ የእናንተ ብርታት ያስፈልገኛል። አዲስ ጀማሪ ነኝ። አበረታቱኝ ማለት ነው። እጅ ለእጅ ተያይዘን ወደፊት ከመሬት ያለነውንም እያያዝን እየተያያዝን ወደፊት እንሄድ ማለት ነው። በነገራችን ላይ ኢትዮጵያው ትዕግስት ያስፈልገዋል። በጣም ትዕግስት ይፈልጋል ማለት ታጋሽ ሆኖ መስራት። ከአንዴ ሁለቴ የሆነ ችግር መሰናክል ቢያጋጥመው ይሄን አልፌ የተሻለ አድርጌ አሻሽል ሊሰራለሁ ብሎ ማለት ነው። እናም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።